ፕሮግራማችን ቤተሰቦች ያው እንግዲህ ያው መቃብሩ ደርሰናል። አንተ ቁም ነው አንተ ተነሳለህ ወይኔ ባትረቻ ልቀቀኝ አንተ ነው ቆየኔ ይኸውልሽ አዳምጪኝ ምን ማለት ነው ይኸውልሽ መጥፎ ነገር አይደለም ልቀቀኝ ነው ማንንም አልፈልግም ሰው አልፈልግም ይኸው አይደለም ማን ካንተ ምንድን ፈልጉ አረ ዋጨረች ፈልጉ አከኛ ማን ካንተ ለመልካም ነው አንተን አግዘኝ አልቻልኳትም አግዘኝ ልቀቀኝ ምንድን ነው በፈጣሪ አንተን አግዘኝ አልቻልኳትም እኛ ቢቀርብን እነዚህ ያው ጅብ አይደለም ለኔ ጓደኞቼ ናቸው። አንቺ ቆይ ፕሮግራማችን ቤተሰቦች ያው እንግዲህ ያው መቃብሩ ደርሰናል። እዚህ አይተናታል። እንግዲህ ወደ ውስጥ እንገባና ከዚህ ጀርባ ጫካ አለና እዛ ውስጥ ነው ያለችው። እዚህ አካባቢ ማይተናት ነበር። ወደ ውስጥ በጣም ብዙ ሰፊ ነው ወደ ውስጥና ወደ ውስጥ ገባ ብለን ያለውን ነገር እናያለን። እንግዲህ ያው አንተ ዝግጁ ነህ? ወደ ቤተሰቦች ዝግጁ ነኝ። እንግዲህ አድማጭ ተመልካቾቻችን እስከ ዝግጅታችን ድረስ አብራችሁ ቆዩ። አው እንግዲህ ቤተሰቦች ያው ያለውን ነገር ውስጥ ወደ እናያለን። እንግዲህ ሌላ ናት አለች የተባለችው በጣም አደገኛ ነች። ግን ለምን በሃይማኖት በእምነት እንትኖች ቢታገዙ ከዚህ ነገር መዳን ይችላሉና እንደዚህ በመለከፍ ምናምን ነው እንደዚህ የሚሆኑት። ግን በሚያስደንቅ ሁኔታ ግን በጣም አደገኛ ያደርጋቸዋል። ወደ ቤተሰቦች እንግዲህ ወደ ውስጥ እንግባና እናያዋለን። አይሻልም? አሁን ቶሎ ብንገባ የተሻለ ነው። ኦኬ አየታች አካባቢ በጣም ጫካ አለ። እዛ ነው የሚሆነው። ያስፈራል በጣም አየው አይደለ? ስለዚህ እዚህ ሁሌ በቃ የመኖሪያ አርጋለች ማለት ነው። ትክክል። ወደታች ይመስለኛልና ገባ ብለን ቶሎ ብናይ አይሻልም? አዎ ና እንደዚህ ብንገባ ይሻላል። እንግዲህ ያው ታች ነው ይመስለኛል ጫካው። እንግባ። ትንሹ መቃብር ነው እዚህ ጋር ያለው። በጣም ትልቅ ሰፊ ነው ታች ያለው። አዎ በጣም ትልቅ ነው። እስካሁን የመጣበት መንገድ ራሱ በጣም ትልቅ ነው። አዎ እንግዲህ እዛ ሄደን ይሄ ከዚህ ጀርባ ነው። ወደ ፕሮግራማችን ቤተሰቦች እንዴት ናችሁ? ሁላችሁም ባላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ያው ባለፈው የተመለከታችሁ ቪዲዮ አለ። አሁን ደግሞ ሌላ ቦታ ተገኝቻለሁ ማለት ነው ከጓደኛዬ ጋር። እንግዲህ ያው ያየነው ነገር አለ። መቃብር ቦታ ሄደን ነበረ፣ ሌላ ቦታ ማለት ነው፣ ወጣ ያለ ቦታ ነበረ። እንግዲህ እዛም ቦታ ላይ አንዲት ልጅ አግኝተን ነበር ውድ ቤተሰቦች። ያው እንግዲህ በመቃብር ቦታው ጀርባ ነው አይደል ልጅቷን የተከታተልናት አይተናት ነበረ። እንግዲህ አወጣ ብለን ያው በቪዲዮ መልክ ደግሞ ገብተን ከናንተ ጋር ያለው ነገር ፈልገናት ያው ልናይ ነው ማለት ነው ውድ ቤተሰቦች። ምንድነው የሚሆነው እስኪ ምን እየተካሄደ ነው ያለው የሚለውን አብረን እናያለን። ያው እንግዲህ እነዚህ ፍጥረቶች እዚህ ጫካ ውስጥ ይኖራሉ ብለን እናስባለን። ግን ዛሬ እንደድል አንድ እናገኛለን ብለን ተስፋ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ከቆያችሁ በጣም የሚያስገርም ፍጥረት ታያላችሁ። አብራችሁ ቆዩ። ይሄኛው ነው በቃ እዚህ ውስጥ ነች። ቤቱም ራሱ እዚህ አለ ታውቃለህ። እንቀስ ይያል አሁን እዚህ ጋር ምንም ድምጽ ሳናሰማ እንገባለን ውድ ቤተሰቦች። አይተናት ነበረ ከዚህ በፊት መተን። እዚህ ነው ያለችው፣ አምልጣናለች። አሁን ግን እዚህ ነች ያለችው። እንግዲህ አብረን እናያለን ማለት ነው። ናስኪ
ቀስ ብለን ማግኘት እኮ ይሄ መቃብር ነው። አዎ ይሄ በጀርባ በኩል ነው። እዚህ ጋር ብዙ መቃብር የለም። አለፍ ብሎ በጀርባ በኩል ነው ያለው። ግን አሁን እዛም ታውቃለህ አሁን እነሱ የሚኖሩት የሞላ ቦታ ላይ ነው ታውቃለህ። ሰው አይመላለስም። የሞላ መቃብር ያለበት ቦታ ላይ ሰው ስለማይመላለስ እዛ አካባቢ ነው የሚሆኑት። እኔ ግርም ምን ያለኝ የሚገርም ነገር ማለት ነው እኔ መሬቱ እሾህ አለው ታውቃለህ በጣም እሾህ አለው ግን ያ ነገር ምንም መቃ እንትን ሳይላት ነው ማለት ስፒዷ በእጇ ነው የምትሄደው አይወጋት እኔ እንጃ የሆነ በፈጣሪ ስም በዛ ደረጃ እንኳን ማንም ሰው ሊሄድ ቢል መሄድ አይችልምና ይሄ የልምድም አይደለም የሆነ በቃ የሆነችው ነገር አለ ታውቃለህ ያጋንንት ለክፍት ይመስለኛል እንደኔ ማለት ነው ግን አሁን ሰውም ቢሆን እኮ ከተተናኮላቸው መጉዳታቸው የማይቀር ነገር ነው እኔ ባየሁትና ያዩም ሰዎች በነገሩኝ ሰው ሊጎዱ ይችላሉ እንደዚህ አፈርም የሆነ አንተን የሚያደነዝዝ ነገርም ሊበትኑብ ይችላሉ ብዙ ነገር ያደርጉሃል እና ብቻ ወጣ ያለ ነገር እኔንም የሆነ ጊዜ አይተዋል አይደለ ባለፈው እንዴት እንዳረገች በቃ እንደዛ ማለት ነው የሆነ ሰው አብሮ ከሌለ እዛ ቦታ ላይ ተገኝተህ ትቆያለህ መሄድ አትችልም ያኔ ጥቃት ሊደርስብህ ይችላል በጣም የሚገርም ነገር ግን ከሰው ጋር አይደለም ማህበራዊ ህይወታቸው ከጅቦች ጋር ጅቦች ጋር ግንኙነታቸው ፋሚሊየር ናቸው በቃ የሆነ ማለት አንድ ላይ ነው በቃ እንትናቸው ህይወታቸው የተገናኘ ነው የተቀናጀ ነው ስለዚህ በቃ ጀስት ብቻ በጣም እኔ ሪል እንደዚህ ስካይ ድረስ የእውነት በጣም ጓጉቻለሁ በጣም ደግሞ የሚያስደነግጥ የሚያስፈራም እንትን አላቸው በጣም ነው የሚያስፈራው የሚያስደነግጡት ለምን መሰለ አሁን ለምሳሌ ሰውን ልጅ የምታይበት ባህሪ አለ ግን እነሱ ሰው ነው ስታያቸው ሰው ናቸው ግን ከሰውነት ባህሪ ወጣ ብለው ነው የምታየው ለምሳሌ አረማመዳቸው እንደኛ ነው የፊታቸው ሪአክሽን የሆነ ቀርበ ስታያቸው የሆነ ነገር እንዳለ የሆነ ነገር እንደሆኑ ትረዳለህ እና የሚያስፈራ ነገር አላቸው ለሆነ አንተ ደንዝዘ ደርቀህ እንድትቀር የሚያደርጉበት ነገር አለና ብቻ ለየት ያለ ነው እስኪ ቆይ ለጋችን በቀጣይ አይ ቆይ እስኪ እዚህ አልነበረ ቀስ ብለን እስኪ ድምጽ ባይስ ቆይ አሁን እዚህ ጋር ድምጽ መሰማት የለበትም እነዚህ በባህሪያቸው በቀላሉ ሊጎዱ ይችላሉ ከፈለጉ ለምን እንኳን ጅብ አይደለም ውሻ ራሱ እኮ ሊጎዳ ይችላል እኮ ማለት ከሰው ልጅ ኔቸራቸው አፈጣጠራቸው ለየት ያለ ነው ፍርሃት እንዳለ ሆኖ በድንጋጤ የሚያደርጉት ነገር ይኖራልና ብቻ እስኪ ረጋ ብለን ብንሄድ አሪፍ ነው ምንም ያን ያህል እንትኑ ሳይሆን ለማየት በጣም ጓጉቻለሁ በቃ እነሱን ለማየት ተፈጥሯቸው ለማህበረሰባችን ለተመልካቾቻችን ለማሳየት በጣም ጓጉቻለሁ ቆይ ግዴለም እስኪ እኔ ትንሽ ጠጋ ብዬ ልመልከትና ለምን የሁለታችን ኮቴ ከተሰማ ችግር ነው ሊስ የመስማት አቅማቸው ደግሞ በጣም ከባድ ነው ለምን እኔ በሚሄድበት ሰዓት ድንገት ነው ድምጽ ስትሰማ በከርቀት ዙም አድርገን ነበር የወሰድነው ግን ስልብ ነው ስፒዳቸው በሆነ ቅያስ ውስጥ ይገቡባል በቃ ማለት የነሱ ነው ኦሬዲ ጫካው የነሱ ነው ተቆጣጥረውታል ታውቃለህ እና እስኪ እኔ ግዴለም ትንሽ ወደፊት አይችልም መለስ እስኪ አይውላ አትዳፈር ወደፊት አትጠጋ
ድምፅን ከፍ አድርገህ አትናገር። አያረለ ትታያለች። ና ወደዚህ አሁን ዋናው በካሜራ ከርቀት ቀስ ብሎ ይወሰዳት። ቆይ ለምን ድምፅ ከሰማ ስለሚሸሹ ነው። ቆይ አሁን እኮ መሬቱ ነው ድምፅ ያለው ታውቃለህ። ና በእናትህ አይተናታል። ያቻትና ለዛ ጋር ና ከዚህ ጋር ወሰድ። እያየችን ነው እንዴ? እንትን ላይ እንቅስቃሴ ስለምታደርግ ችግር የለውም። ተመልከት ይኸው ድምፅ አንድ አራት እግር አለ። ቆይ አዳ እዝም ለያት ተመልከት እያየ ነው። አየህ ተመልከት። አትንቀሳቀስ። ሰማኛለህ? ከሰሙን ይኸውልህ ትሄዳለች። እስካሁን የለፋልበት ነገር ገደል ነው የሚገባው። ቆይ አንተ ቀስ ብለህ ተንቀሳቀስ። ካሜራማኑ ቀስ ብለህ እንሂድ። ቀስ ብለህ ተንቀሳቀስ። እናታ ድምፅ ከሰማች ተስፋ አያር ድምፃችን ስትሰማ ቀጥ ስትል ተመልከት እንዴት እንደምትራመድ አያት አይደል? በጀርባ እሺ ና ቆይ አሁን ኢየሱስ የኛ እርምጃችን እኮ ነው የሚያሰማት። አያያት ነው መያዝ አለብን። እቺን ዛሬ መያዝ አለብን። ግድ የለም ልቀቀኝ አንተ ነው ቆየኔ ይኸውልሽ አዳምጪ ምን ማለት ነው? ይኸውልሽ መጥፎ ነገር አይደለም። ቀኝነ ማንንም አልፈልግም፣ ሰው አልፈልግም። ይኸው አይደለም የኔ ማን ካንተ ምንድን ፈልገው? አረ ዋጨረች ፈልገው ከኛ ማን ካንተ ለመልካም ነው። አንተን አግዘኝ አልቻልኳትም። አግዘኝ ምንድን ነው? በፈጣሪ አንተን አግዘኝ አልቻልኳትም። እኛ ቢቀርብንስ? ይኸውልሽ እኔ ለመልካም ነው። አረ ወይኔ እሺ በቃ ያው ተው አትንካት። በቃ ተው በፈጣሪ አንተ አታግዘኝ እንዴ? ምን ሆነህ ነው? እሺ በቃ ይኸውልሽ ያማል እንዴ? ሰው እኮ ነች። ቆይ ይኸውልሽ እነዚህ ያው ጅብ አይደሉም፣ ለኔ ጓደኞቼ ናቸው። እኮ ግን ያው ጅብ ናቸው አይደለ? አዎ፣ ግን
ከሰው በላይ እነሱ ናቸው ለኔ ያለ እዛ ቀደም ያገኘኝ ቦታ አለ እሺ እኔ የምኖረው ከነሱ ጋር ነው እነሱ ናቸው ያለው እነሱ ናቸው ካጠገቤ ያለው ሌላ ሰው ማንንም ነገር እነዚህ ምንድን ናቸው እነዚህ ጓደኞቼ ናቸው ምን ማለት እዛ ቀደም ያገኘ ቦታ ከነሱ ጋር ነው የምኖረው እነሱ ናቸው አጠገቤ ያለው ሌላ ሰው የለም በቃ አይለዩኝም ሁሉም ከኔ ጋር ናቸው ማለት እነዚህ ጅቦች ናቸው ልክ ነጅቦች ናቸው እስኪ ስለዚህ ንገሪኝ ስምሽ ማን ነው ተረጋግተሻል ቀደም ቤትሽ መጥተን ብዙ አውርተናል አይደለ ተረጋግተሻል አሁን አየሽ ስለዚህ አሁን እስኪ ስለማንነትሽ ንገሪኝ ጠይቀኝሽ ቤተሰቦች እኔ ታውቃለህ የክፍለ ሀገር ልጅ ነኝ ገጠር ነው ተወልጄ ያደግኩት ቤተሰቦቼ ለነሱም ለራሴም ህይወትን ለመቀየር ወደ ሌላ ሀገር ሊልኩኝ ብር አዘጋጅተው ሰጥተውኝ ነበር ግን እነሱ እንደፈለጉት አልሆነም እኔም እንዳሰብኩት አልሆነም ቤተሰቦቼ ገጠር ነው ያሉት ሄደሽ አይተሻቸው ታውቂያለሽ አላውቅም ለምን እንደዚህ ሆኜ እንዲያዩኝ አልፈልግም ምክንያቱም እነሱ እኔም ሰርቼ ለነሱ ጥሩ ህይወት እንደማኖር ነበር የሚያውቁት እኔም የተሻለ ቦታ ደርሼ የተሻለ ነገር ታገኛለች ብሎ ነው የሚያስቡት እና ቤተሰቦቼ እንዲያውቁም አልፈልግም እኔ ወደዚህ የገባሁት ወደ ውጭ ሀገር ለመሄድ ነበር ውጭ ሀገር ለመሄድ መንገድ ላይ ብዙ መከራ አጋጠመ ወደ ሳውዲ ነበር በበረሃ ማለት በግወጥ ከዛ በኋላ በጣም ያስጠላል በጣም ከባድ ነበር እስኪ ምን ገጠመሽ እኔ በጣም ብዙ መከራ ነው ያጋጠመኝ ብዙ ችግር ነው ያጋጠመኝ ማለት ልክ ከኢትዮጵያ እንደወጣን የተለያዩ መንገድ ላይ አብረን የተጓዝናቸው ልጆች አብሶ ሴቶች በጣም ብዙ ነገር ነው ያጋጠማቸው ግማሹ ሞተዋል ግማሹ ተደፍሯል በጣም ብዙ ሰው ነው የቀበርነው እኔ በቃ በዛ ምክንያት ነው እዚህ ውስጥ የገባሁት አይምሮ የሚተነካ በዛ ነው ማለት ለረጅም ሰዓት ሰው እየቀበርን ነበር ያለፍነው ማለት አብረን የነ ልጆች እዛ እየሞቱ ደላላው በቃ እንትን አይሰጥም በቃ ቀብሮ ምናምን ነው የሚያልፈው በጣም ብዙ ስቃይ ነው የደረሰብን ከዛ ብዙ ጓደኞቼ ሞተዋል ተቀብሮ ማን ተተናቸው ነው ያለፍነው እኔም እግዚአብሔር ያው በህይወት አለው እንጂ አይምሮዬ እንደምታይ ነው በጣም በሰይድነቴ በጣም ነው የተጎዳሁት በጣም እንደዚህ በትንሹ ጥቃት አይደለም በጣም በሚዘገንናል እኔ እንዴት አድርጌ ላስረዳ እንዴት ልንገር እና በጣም ከባድ እኔ
ቤተሰቦቼ እንዲያውቁ አልፈልግም። ያው ከእንደዚህ አይነት ሰው ጋር ነው የምኖረው። ምን ያደርግላቸዋል? ለእኔ ሰው ናቸው፣ ያው ለአንተ ግን ሰው አይደሉም። እኔ ያው ከነሱ ጋር ነው የምኖረው ጫካ ውስጥ። አዎ አይነኩኝም ማለት እኔም እኮ ሰው አልነካም፣ ግን ሰው ፈራለሁ። በቃ እኔ በሰው ብዙ ነገር ስለደረሰብኝ። ኦኬ አልበቂ ነው የሚባለው? አዎ አልበቂ የሳውዲ መቃብር። እንዴ ስራ ቦታ ተቀጠረሽ እንዴ ልትወጪ ይችላል? ማለት እኔ ስራም እኮ በአጋጣሚ ነው የሆነ ጊዜ ሲሻለኝ ነው እንጂ እኮ አይምሮዬ ልክ አይደለም። እኔ መንገድ ላይ ሰው እየቀበርን ነው የምንሄደው። በቃ እኔ ሰው እሄዳለሁ መቃብር ቦታ እየቀበርን እዛ ቦታ ነው የተለከፍኩትን። በቃ እስከ ሴት አሰሪዬ ጠፍቼ እሄዳለሁ። ሁሌ ጠፍቼ ለምን እኔ ስለምፈጥን እዛ ጠፍቼ ሲሄድ መቃብር ቦታ በቃ ይመቸኛል። እዛ ከነሱ ጋር መሆን ይመቸኛል፣ ከነሱ ጋር መዋል ይመቸኛል። ከዛ አሰሪዬም እያሳደደኝ ይመጣል። ያሰሪዬ ልጅም ሊደፍረኝ ሞክሮ ነበር እና ብዙ ጊዜ በቃ እኔ እዛ ነው የምሰቃየው። እዛ ነው የተደፈርኩት፣ የተለከፍኩትም እዛ ነው። መንገድ ላይ ሰው እየቀበርን ነው። እህቶቼን ቀብሬ ያለው፣ ወንድሞቼን ቀብሬ ያለው። በጣም ብዙ ሰው ስለቀበርኩት በቃ እኔ መቃብር ቦታ ነው የሚመቸኝ። ከዛ አሰሪዬም ሰለቻት። በቃ እቺ ልጅ አይምሮዋ ልክ አይደለም፣ ወደ ኢትዮጵያ መመለስ አለባት። ሁሌ ማለት ትከተለኛለች። እሷ ልክ ስራ ቦታ መቃብር ቦታ ለምን እንደሆነ የምትሄጂው ማለት እኔ ያው መንገድ ላይ እየቀበርናቸው ስለመጣን እነሱ እዛ ያሉ ይመስለኛል። በቃ መቃብር ቦታ ነው የተለከፍኩት። እነዚህ ጅቦች አሉ እዛ። እነዚህ ጅቦች ልታገኝ ትፈልጊ ነበር? እዛማ እነዚህ የሉም እኮ። እዛ በረሃ እኮ ነው፣ ሳውዲ በረሃ ነው። እዛ ምን አለ? እነሱን ያገኘኋቸውማ አገሬ ስመጣ ኢትዮጵያ ስመጣ ነው ያገኘኋቸው። ጫካ ውስጥ ነው ያገኘኋቸው። እኔ በቃ ከዛ ከመቃብር ነው ደስ የሚለኝ፣ ጫካ ነው ደስ የሚለኝ። እኔ ሰውን አልነካም እኮ ያው እንዴ አንዳንዴ ቅይር ሲያረገኝ ነው እንጂ በቃ እነዛ ሰዎች ስለቀበርኩ ሁሌ የሚመጡብኝ እነዛ ናቸው። ሲደፈሩ አይቻለሁ፣ ሲቀበሩ ስላየሁት አሁን እዚህ መተሽ እንደዚህ ማለት እነዚህ ሰው ናቸው እንዴ? ኧረ ሰው አይደሉም፣ አውሬ ናቸው። ግን በቃ አይነኩኝም። እኔ እንደው ከሰው እነሱ ይሻላል፣ ከወንድ እነሱ ይሻላል። ሰው አይነኩም። ቆይ ማለት አብረው ይመጣሉ። አዎ ከኔ ጋር ይውላሉ። እኔ ምግብ ካለኝ ከኔ ጋር ይበላሉ። ምንም አይነኩኝም። ቅድም እኮ ነው አውቄክ ነው እንጂ በቃ እኔ ሰው ሳይ በቃ ፈራለሁ። በቃ ሰው ወንድ ሳይ እኔ ያ ነገር ይመጣብኛል። እህቶቼን ቀብር ያለው ግን እነዚህ ሰው አይነኩም። በቃ ከኔ ጋር ይሆናሉ። ቀን ይሄዳሉ፣ ማታ ይመጣሉ። በቃ ዛኔ ስተኛ አጠገቤ ይጠብቁኛል። ሌላ ሰው እንደው ስላሌሉ ነው እንጂ ቅድም ቢያውቅ እኮ ይበሉክ ነበር። እኔን አይነኩኝም። አንተ እኔን ስትወስድ ይበሉክ ነበር። ግን ስላልነበሩ ነው፣ ቀን ስለሆነ ነው። ማታ ቢሆን ዙራ በቃ እኔ እንዲተኛለሁ፣ እነሱ ዙሬን ይተኛሉ። ማንንም አይነካኝም። በቃ ይሄ ነው የኔ ኑሮ፣ ህይወት ይሄን ይመስላል። በቃ ጫካ ነው። ሰው ያስጠላኛል። ሰው ሲመጣ ፈራለሁ። በቃ ሰው እንዲቀርበኝ አልፈልግም። ምክንያቱም በቃ በሰው ነው እንደዚህ የሆንኩት፣ በሰው ነው ለዚህ ሁሉ የበቃሁት። አይምሮ የተበላሸ ሰርቼ መቀየር የምችል የቤተሰቦቼ ገንዘብ ያለቀ እኔ እንደዚህ ያንን ነገር አልፈልግም። በቃ አታንሳብኝ። ለምሳሌ አሁን አንቺ መልካም ሴት ነሽ፣ ቤተሰቦችሽም ታገኛለሽ። ለምን አሁን ይሄ አንያው እኔ ቤተሰቦቼ እነሱን ትቼ እኮ የትም መሄድ አልፈልግም። ወንድሞቼ ቶችሽን ስታግዢ ነው በዚህ የተለከፍሽው አይደል? አዎ። ስለዚህ ይሄን ነገር የተለከፍሽው ነገር መቼም አትፈልጊውም አይደል? አይ እኔ በቃ ከዚህ ህይወት መውጣት አልፈልግም። ይሄ ተመችቶኝ ነው የምኖረው። እኔ እንደፈለኩ በቃ ያለ መሰለሽ ነው። እኔ ምንም አልልም። ተረጋግሽ እሺ እባክሽ። ተረጋግሽ